ቤዛዊተ ኩሉ ዓለም ናት። እመቤታችን ቅድስት ድንግል ማርያም የሁላችን እናት ናት። ቅድስት ማርያም ቤዛዊተ ኩሉ ዓለም ቤዛዊተ ኩሉ ዓለም ናት። እመቤታችን ቤዛዊተ ኩሉ ዓለም ናት። ቤተ ክርስቲያኑ የተከፈተ በሷ ነው። በሯ የተከፈተ በሷ ነው። የምንነገርላት የሰማዕታት እናት፣ የጻድቃን እናት፣ የሁላችን እናት፣ አቁራሪተ መዓት ሰዓሊተ ምሕረት ቤዛዊተ ኩሉ ዓለም ናት። አሁንም ናት፣ የወደፊትም ናት። ከፍ አድርገን ማርያም እንወዳታለን። አንድ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መምህር የእመቤታችን ስምን የማያነሳ መምህር ከሆነ መምህር አይደለም። ኦርቶዶክሳዊ መምህር አይደለም። የያዝነው ሀርከን የማን ነው? ይሄ የማን ስዕል ነው ያለው? የእመቤታችን የቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ከእናንተ በላይ ናት፣ ከእኛ በላይ ናት። እሱ ያከበራት ቤዛዊተ ዓለም ያላት እኛ ልንቀንሳት እንችላለን? አንቺም 00 ነውሩ ነው፣ ከባድ ነው። ይሄ የቤተ ክርስቲያናችን ትውፊት እኮ ነው። ይሄ ነገረ ድህነት እኮ ነው። ስለዚህ እኔ ማንን መውቀስ አልፈልግም። ነገር ግን ቤዛዊተ ኩሉ ዓለም ናት በሉላችሁ። ቤዛዊተ ኩሉ በሉ። ቤዛዊተ ኩሉ ዓለም ናት። እመቤታችን ቅድስት ድንግል ማርያም የሁላችን እናት ናት።